ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? አለም ነኝ ከአለም ኒቴን ክሮሼ። እንኳን ወደ ቻናሌ በሰላም መጣችሁ። በዛሬ ቪዲዮ ይዤላችሁ የመጣሁት ይችን ቀለል ያለች የምታምር የሜሽ ድሬስ እንዴት መስራት እንደሚቻል የሚያሳይ ቪዲዮ ይዤላችሁ ነው። ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ሰው ባኩ ደግሞ በዚህ መልኩ ኦፕን ነው። በጣም ነው የሚያምረው። ሰው ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ወደ አሰራሩ ገባለሁ። እሺ ወደ አሰራሩ ስገባ እኔ ለዚህ ስራ የምጠቀመው ይህንን ክር ነው። የፖሊስተር ክር ነው። ወፈር ያለ ክር ነው። እናንተም የምርጫችሁን መጠቀም ትችላላችሁ። ለዚህ ክር ይሆነኛል ብዬ የመረጥኩት 4 ሚሊሜትር ኪሮሽ ነው። ይሄ ክር ከ4 እስከ 6 ሚሊሜትር በሆነ ኪሮሽ መጠቀም ትችሉታላችሁ ማለት ነው፣ ወፈር ስለሚል። አሁን እኔ የምሰራው ለስሞል ሳይዝ ነው። እናንተ በየሳይዛችሁ ስክሪን ላይ ያስቀምጥላችኋለሁ። ቁጥሩን ሞዲፋይ ማድረግ ትችላላችሁ። ለስሞል ሳይዝ መጀመሪያ 72 ሰንሰለት እሰራለሁኝ። እንደዚህ ክራችንን እንቋጥርና 72 ሰንሰለት እንሰራለን። ይሄው እንደዚህ 72 ሰንሰለት ሰርቻለሁ ማለት ነው። ይሄ ለአንገት ዙሪያው በቂ ነው። አሁን እቀጥላለሁኝ። እዚህ ጋር 6 ሰንሰለት እጨምራለሁ። ከዛ 1 2 3 ስቲች ስኪፕ አድርጌ እዚች አራተኛዋ ላይ በሲንግል ክሮሼ አታች አደርገዋለሁ። አሁንም 6 ሰንሰለት፣ ከዛ 1 2 3 ስቲች ስኪፕ አድርጌ እዚችኛው ጋር በሲንግል ክሮሼ አታች እናደርገዋለን። እንደዚህ 2 ሰራን። ይሄ ለስሞል ሳይዝ ነው። ለሚዲየም ሲሆን 1 2 3 ትሰራላችሁ ማለት ነው። ለላርጅ ሲሆን 1 2 3 4 እያደረግን አንድ ነው የምንጨምረው ማለት ነው። 2 ከሰራን በኋላ አሁን አንግሉን ነው የምንሰራው። 4 ሰንሰለት እንሰራለን። ከዛ 1 2 አልፈን እዚህ ሶስተኛው ላይ ደብል ክሮሼ፣ ከዛ አሁንም 4 ሰንሰለት፣ ደን 1 2 አልፈን እዚች ጋር ሲንግል ክሮሼ። ይሄንን ይመስላል። አሁንም ቀጥለን እዚህ ጋር 6 ሰንሰለት እንሰራለን። 3 ስቲች አልፈን አራተኛው ላይ 1 እዚህ ጋር ሲንግል ክሮሼ። አሁን ይሄን አንግል ከሰራን በኋላ 1 2 ሰርተናል። አሁን እዚህ ጋር ሁለተኛውን አንግል እንሰራለን። 4 ሰንሰለት፣ ከዛ እኚህን ሁለቱን አልፈን እዚህ ጋር ደብል ክሮሼ፣ ከዛ 4 ሰንሰለት። ይሄንን ይመስላል። ሁለተኛው አንግል እዚህ ጋር ሰርተናል። እዚህ ጋር 1 2 ሰርተን ነበር። አሁን ፍሮንት ላይ ነን ያለነው። ይሄ ለፍሮንቱ ደግሞ ልክ እዚህ ጋር እንደሰራነው 2 እንደሰራነው ለፍሮንቱ 4 ወደዚህ እንሰራለን ማለት ነው። 6 ሰንሰለት፣
ሳይሆን እንደዚህ 1 2 3 4 ከሰራን በኋላ አሁን እዚህ ጋር ሌላኛውን አንግል እንሰራለን ማለት ነው። 4 ቼን ከዛ ደብል ክሮሼ አሁን ቀጥለን እዚህ ጋር የሰራነውን ቀጥለን እንሰራለን ማለትም 2 እንሰራለን። ሁለት ሰራው። አሁን እዚህ ጋር ቀጣዩን አንግል ሰራለሁ። 4 ሰንሰለት አራት ሰንሰለት ሰው እንደዚህ ከሰራን በኋላ እዚች ጋር የመጨረሻዋን 2 የሰራናትን እንሰራለን ማለት ነው። ይሄንን ይመስላል ማለት ነው። የመጀመሪያው ረድፍ በዚህ መልኩ ሰርተነዋል። አሁን እንቀጥላለን። ሁለተኛው ረድፍ ስራችንን እንደዚህ እናዞርና ወደዚህ 1 2 3 4 ስቲች ወደዚህ በስሊፕ ስቲች ሙቭ እናደርጋለን። በዚህ መልኩ በስሊፕ ስቲች ሙቭ ካረግን በኋላ አሁን 6 ሰንሰለት ሰራለሁ። 6 ከዛ እዚችኛዋ ቼን ቦታ ላይ በሲንግል ክሮሼ አታች እናደርገዋለን። ከዛ አሁንም 6 ሰንሰለት እንሰራለን። ከዛ እዚችኛዋ ጋር በሲንግል ክሮሼ አታች እናደርጋለን። ይሄንን ይመስላል። አሁን ቀጥለን እዚች አንግሏ ቦታ ላይ ደርሰናል። ደብል ክሮሼ የሰራንበት ላይ እዚህ ጋር ስንደርስ 4 ሰንሰለት ከዛ እዚችው ላይ ደብል ክሮሼ እንሰራለን። ከዛ አሁንም 4 ሰንሰለት ደን እዚህ ቼን ቦታው ላይ ሲንግል ክሮሼ ከዛን 3 እዚህ ጋር 6 ሰንሰለት እየሰራን እዚህ ቼን ቦታዎቹ ላይ በሲንግል ክሮሼ ማያያዝ ነው ማለት ነው። 6 ሰንሰለት በሲንግል ክሮሼ አታች እናደርጋለን። ይሄንን እንሰራለን አንግሉ ጋር እስከምንደርስ ድረስ ማለት ነው። ይሄው እንደዚህ አንግሉ ቦታ ወይም ደብል ክሮሼው ጋር ደርሰናል። እዚህ ጋር ስንደርስ 4 ሰንሰለት ነው የምንሰራው። ከዛ እዚህ ላይ ደብል ክሮሼ ከዛ አሁንም 4 ሰንሰለት እዚህ ላይ በሲንግል ክሮሼ
አታች ደን በተመሳሳይ እዚህ ላይም እንደዛው እንሰራለን ማለት ነው። ያው እዚህ ጋር ደረስን። እዚህ ጋርም አሁንም 4 ሰንሰለት እንሰራለን። then double crochet እዚች የመጨረሻዋ ላይ ሲንግል ክሮሼ እንሰራና ስራችንን እዚህ ጋር እንደዚህ እናዞራለን ማለት ነው። ልክ አዙረን የመጀመሪያዋን የምንሰራው ላይ 4 ስቲች ወደዚህ በስሊፕ ስቲች ሙቭ ማድረግ ይኖርብናል ማለት ነው። ስለዚህ እንደዚህ ያደረግን 4 ቼን እናልፋለን። እንደዚህ ከቼኑ ወደዚህ እንመለስና እዚች መሃሏ ላይ ስንደርስ አሁን እዚህ ጋር 6 ሰንሰለት እንሰራለን። ይሄንን ይመስላል። አሁንም በተመሳሳይ 6 እየሰራን እዚች አንግሏ ላይ ስንደርስ ብቻ 4 እያደረግን እንሄዳለን ማለት ነው። እዚህ ስንደርስ 4 ከዛ እዚህ ላይ ደብል ክሮሼ the same process repeat እናደርጋለን 10 ረድፍ እስከምንደርስ ድረስ እንሰራለን። ይሄው እንደዚህ በዚህ መልኩ 10 ረድፍ ሰርቻለሁኝ ማለት ነው። ይሄንን ይመስላል። አንዱ ባኩ ሳይዱ በዚህ መልኩ ክፍት ነው የሚሆነው ማለት ነው። እንቀጥላለን። አሁን ቀጥለን እኚህን በዚህ መልኩ እናገናኛለን። እዚህና እዚህ ጋር አገናኝተን መስራት እንጀምራለን። እስከዚች እስከ ደብል ክሮሼ እስከሰራንበት እስከ አንግሉ ድረስ በተመሳሳይ እንሰራለን።
ስለዚህ እንደዚህ ሁለቱን ከሰራን በኋላ እዚህ ጋር ስንደርስ መጀመሪያ 4 ምንሰራ የነበረውን አሁን 6 እንሰራለን። ስድስት ሰርተን እዚች ጋችን ደብል ክሮሼዋን እንሰራለን። ከዛ አሁን እዚች ጋችኛዋን አጥፈን እዚች ጋር ያለችው አንግል ላይ መተን አሁንም ደብል ክሮሼውን እንሰራለን። ይሄንን ይመስላል። አሁን ቀጥለን እስከዚችኛዋ አንግል ድረስ እንሄድና አሁንም ይሄንን እንደዚህ አጥፈን እናገናኛለን ማለት ነው። ይሄ የእጀታው ይሆናል። በዚህ መልኩ ሰርቻለሁኝ ማለት ነው። ስሊቮቹን የሁለቱን ሰርተናል በዚህ መልኩ። ይሄ አንደኛውን ስሊቭ በዚህ መልኩ ሰርተናል ማለት ነው። ከዚህ በኋላ የምንሰራው ምንድነው? ይሄንኑ ተመሳሳይ ፕሮሰስ ነው የምንከተለው። የዚህ ቁመቱ ዌስት ላይናችን ላይ እስከሚደርስልን ድረስ ይሄንኑ እየተመላለስን እንሰራለን። አሁን እኔ እንዳልኳችሁ ለስሞል ሳይዝ ነው የምሰራው። ለስሞል ሳይዝ ተጨማሪ 5 ረድፍ እሰራለሁኝ ማለት ነው። ተመሳሳይ ፕሮሰስ ነው ሪፒት የምናደርገው። ከዚህ በኋላ የሚቀየር ነገር የለም። እዚሁ ጋር ይሄንኑ ለ5 ተጨማሪ ረድፍ እንሰራለን። ይሄው እንደዚህ በዚህ መልኩ ሰርቻለሁኝ። ይሄንን ካጋጠምን በኋላ 1 2 3 4 5 ረድፍ ሰርቻለሁኝ። ይሄ ቁመቱ ለኔ በቂ ነው። ከአንገት እስከ ዌስት ላይናችን ድረስ የሚበቃንን ያህል ነው። ይሄንን እንደዚህ ስትሬች አድርጋችሁ ነው መለካት ያለባችሁ። ምክንያቱም ብሎክ ስናደርገው ይሄ እየረዘመ ስለሚመጣ ማለት ነው። አሁን እንቀጥላለን። እስካሁን እዚህ ጋር ስንመጣ ወደዚህ ዲክሪዝ እያደረግን ነበረ፣ ማለትም በስሊፕ ስቲች ወደዚህ ሙቭ እናደርግ ነበር። አሁን ግን እሱን አናደርግም። እዚህ ላይ ኢንክሪዝ እናደርጋለን። 1 2 3 ይሄን እንደ አንድ ደብል ክሮሼ እናስበውና ከዛ እዚህ ጋር 6 ቼን እጨምራለሁ። ይሄ ማለት 9 ሰንሰለት ሰራው ማለት ነው። አሁን እዚህ ጋር መጥቼ በሲንግል ክሮሼ አታች አደርጋለሁ። ይሄ አንድ እንደዚህ ኢንክሪዝ አደረግን ማለት ነው። አሁን እንቀጥላለን። ወደዚህ 6 6 እየሰራን እስከ መጨረሻው ድረስ እንሄዳለን። እዚች የመጨረሻዋ ጋር ደርሻለሁ። እዚህ ጋር ስደርስ እንደዚህ አታች ካደረግኩ በኋላ ልክ በዚህኛው ሳይድ ኢንክሪዝ እንዳደረግኩት ሁሉ
አሁን እዚህ ጋር 6 ሰንሰለት ሰራለሁ። ከዛ እዚችኛዋ ላይ መተን በደብል ክሮሼ አታች እናደርገዋለን ማለት ነው። ይሄንን ይመስላል። አሁንም እንቀጥላለን። አሁንም ስራችንን እንዲህ እናዞራለን። እዚህ ጋር አሁንም 9 ሰንሰለት ሰራለሁ ማለት ነው። ይሄ 3ቱ የመጀመሪያው ደብል ክሮሼ ነው። ከዛ 6 ሰራለሁ። እዚህ ጋር ችን አታች እናደርጋለን። ከዛ ይሄንን እንቀጥላለን። በዛኛውም ሳይድ ሂደን ኢንክሪዝ እንደዚሁ አንድ እንደዚህ እንጨምራለን። በዚህ ሳይድ አሁንም አንድ ኢንክሪዝ አደርጋለሁ ማለትም 6 ሰንሰለት ሰራለሁ። ከዛ ከዚህ 1 2 3 ብዬ እዚህ ሶስተኛው ላይ ደብል ክሮሼ በዚህም በኩል እንደዚህ ኢንክሪዝ አድርጌያለሁ ማለት ነው። አሁን በቂ ነው። ይሄን ባኩን የምናገናኝበት ሰዓት ነው ማለት ነው። ይሄንን እንዲህ እናገናኛለን። እዚህ ጋር 6 ሰንሰለት ሰራለሁኝ። ይሄን እንደዚህ ከሰራን በኋላ እዚህ ጋር መተን አሁንም 1 2 3 ቆጥረን እዚህ ጋር አታች እናደርገዋለን። እንደዚህ አገናኝቻለሁኝ ማለት ነው። አሁን ስራዬን እንደዚህ አዞራለሁኝ። እዚህ ጋር 6 ሰንሰለት እንሰራለን። 1 ሰርቻለሁ፣ 2 3 4 5 6 ከዛ እዚችኛዋ ላይ የመሃሏ ላይ ሲንግል ክሮሼ ከዛ አሁንም 6 እዚህ ጋር ሲንግል ክሮሼ እንሰራለን። ይሄንን ከሰራን በኋላ አሁን ምንድነው የምናደርገው? ሙሉ ዙሩን በዚሁ መልኩ መስራት እንቀጥላለን። ምንም የምንቀይረው የፓተርን ለውጥ የለም። የስከርቱን ሳይዝ ወይም ቁመት እስከሚበቃን ድረስ ይሄንኑ መስራታችንን እንቀጥላለን ማለት ነው። ጀስት ሙሉን መዞር ነው ማለት ነው። በዚህ በተመሳሳይ 6 ሰንሰለት እየሰራን በሲንግል ክሮሼ አታች ማድረግ ነው። በዚህ መልኩ እንሰራለን። እሺ ይሄው እንደዚህ በዚህ መልኩ የሚበቃኝን ቁመት ሰርቻለሁ ማለት ነው። ይሄንን ይመስላል። አሁን ቀጥዬ እዚህ ጋር ለኋለኛው ማሰሪያ የሚሆን አንገቱ ላይ እዚህ ጋር ሰንሰለት እንሰራለን ማለት ነው። እዚች መጀመሪያዋ ቦታ ላይ ለጀርባው ማሰሪያ እንሰራለታለን። ኖርማል ቼን ነው የምሰራው። እናንተም የፈለጋችሁትን አይነት ገመድ መስራት ትችላላችሁ። እዚች የመጀመሪያዋ ላይ ቼን እሰራለሁኝ።
ይኸው እንደዚህ ማሰሪያውን በሁለቱም ሳይድ ሰርቻለሁ ማለት ነው። ሰው ቀሚሳችን ይሄንን ይመስላል። ሲለበስ ያለውን ፋይናል ሉክ ደግሞ አሳያችኋለሁ። እሺ ይኸው በዚህ መልኩ ተጠናቋል ማለት ነው። የመረብ ቀሚሳችን ይሄንን ይመስላል። በጣም ነው የምታምረው። ከውስጥ የምንፈልገውን አይነት አላባሽ ውስጥ ልብስ ለብሰን ከላይ ይሄን በመደረብ ቆንጆ አድርገን መዘነጥ እንችላለን ማለት ነው። ባኩ ኦፕን ነው፣ እሱን አሳያችኋለሁ። ባኩ ይሄንን ይመስላል ማለት ነው። በጣም ነው የሚያምረው። ትወዱታላችሁ ብዬ ተስፋ አደርጋለሁኝ። ከወደዳችሁት ላይክ፣ ኮሜንት እንዲሁም ሼር በማድረግ ለምትወዷቸው አጋሩ። ሌሎች ስራዎችን ስሰራ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ። ለዛሬ ይሄ ነበር። ባይ